ጣናነሽ እንግዲህ ዛሬ አመሻሹ ላይ በጣፎ በኩል አዲስ አበባ ገብታለች። እያየናት ነበርና በጣም አስገራሚ ነው። እውነት እንዴት ብላ ከአዲስ አበባ እንደምትወጣ ባናቅም ግን ዛሬ አመሻሹ ላይ ጣፎ ደርሳለች። እንግዲህ ጣናነሽ እንደ ስሟ ጣና ናት። ላይ ግን አንድ ጥያቄ አለኝ። ለምን ግን እዛው ቦታው ላይ አልተገጣጠመችም? ወይም ደግሞ ለምን እዚህ ሀገር ውስጥ የምትሰራበት መንገድ እንዴት አልተፈጠረም የሚል ጥያቄ ውስጥ ያድሯል። ለማንኛውም ጣናነሽ ሀገሩን ሙሉ በቃ ባህር አደረገችው። ባህር ነው ያደረገችው።